إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا وحبيبنا محمدا عبد الله ورسوله صلى الله عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد، أيها الحضور الكرام، نرحب اليوم بضيوف كرماء ودعاة نبهوا البلاد وأيقظوا العباد. በዛሬው ዕለት በጣም ታላላቅ የሆኑ ዱዓቶችን፣ ታላላቅ የሆኑ ዑለሞችን፣ ታላላቅ የሆኑ ሰዎችን እንኳን ደህና መጣችሁ ለማለት አላሁ ሱብሓነሁ ወተዓላ የዛሬውን ቀን ወፍቆን እዚህ አድርሶን ወቀፍቱ አማመኩም ፊት ለፊታችሁ ቁሜ እንኳን ደስ አላችሁ። እንግዶቻችንም በየደረጃችሁ ለምሳሌ الشيخ عمر علي إمام وخطيب ومعلم مسجد عرب قندار، وكذلك الداعية العلامة الشيخ أبو ياسر عبد المنان القلاني، ሌሎችም ከየአቅጣጫው የመጣችሁና እንደዚሁም የቃሉ ወረዳ አስተዳደር እስከ አጠቃላይ የጸጥታ ዘርፉና እንደዚሁም የሥራ ጓዶቻችሁ እንኳን በሰላም መጣችሁ ወደ ተወዳጇ ወደ ውቧ ወደ ገርባ ከተማችን በሰላም እንኳን መጣችሁ ማለት እወዳለሁ። ከንግግሬ ጋር አያይዤ አላህ ሱብሓነሁ ወተዓላ ለዚህ ደረጃ ያበቃን አላህ ሱብሓነሁ ወተዓላ እዚህ ቦታ ያደረሰን ሁላችሁም እንደምታውቁት ገርባ ላይ ወንድሞቻችን በከፈሉት መስዋዕትነት መሆኑን ዛሬ ደማቸውን እያፈስንላቸው መሆኑን የትግል ውጤት እንዲህ እንደሚያረካ እንዲህ እንደሚያስደስት እንድትገነዘቡና በዲናችን መታገላችን ለዲናችን መልፋታችን ለዲናችን መጣራችን ምን ያክል ውጤቱ ዱንያ ላይ እንደሚያረካ በአኺራ ደግሞ የበለጠ እንደሆነ እንድትገነዘቡት ነው። ይሄንን እንዳናገኝ ነበር እንዲህ አይነቱን ደስታ እንዲህ አይነቱን የዲን አበቦችን ማየት እንዳንችል ነበር ያ ትግል ሲደረግብን የነበረው እኛም ተጋፍተን የነበረው ማለት ነው። የዛ የሶብር የዛ የትግል የዛ የጥረት የዛ የቆራጥነትና የእውነተኝነት ውጤት ይኸው ለዛሬው ቀን አላሁ ሱብሓነሁ ወተዓላ አብቅቶናል። ለዚህ ነው አላሁ ሱብሓነሁ ወተዓላ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና፣ እነዛ በእኛ መንገድ ላይ ጥረት የሚያደርጉ ሰዎች ትክክለኛውን የእኛን ውደታ የእኛን ደስታ የሚያገኙበትን መንገዶቻችን እንደምንመራቸው ነው በማለት አላህ ቃል የሚገባው ማለት ነው። ኢኽወተል ኢማን አላህ ብዙ ውለታ ውሎልናል። አላህን ልናመሰግን ይገባናል። በዛሬው ዕለት ልንደሰት ይገባናል። እንዲህ አይነት ቀናቶች እንዲደጋግሙን አላሁ ሱብሓነሁ ወተዓላን በማመስገን ኒዕማውን ልናስረውና እንደዚሁም ኒዕማውን ዘውታሪ እንዲሆንልን ልናደርግ ይገባል ማለት ነው። በጥረታችን በትግላችን በዱዓችን በወንድሞቻችን ዱዓ በወንድሞቻችን አብሽር ባይነት ዛሬው ደረጃ ደርሰናል። አላሁ ሱብሓነሁ ወተዓላ ወደፊትም እንዲጨምርልን አላህን እንማጸናለን። የዛሬው ስብስብ አላህ ሱብሓነሁ ወተዓላ የሚወደው አላህ የሚደሰትበት
ስብስብ እንደመሆኑ ሌላም የተደሰትንበትን በገርባ ሙስሊሞች ፊት መግለጽ እወዳለሁኝ። እሱም የቃሉ አስተዳደር ለደቡብ ወሎ እስልምና ጉዳይ የዋለውን ውለታ ማለት ነው። እስከ በላይ አካሎች ያሉትን ማመስገንና እንደዚሁም ለእናንተ መግለጽ ስላለብኝ ነው። እንደምታውቁት የዛሬ 2 ዓመት ሊሆን ነው የበኬ ሜዳ የሚባለውን 13 ሄክታር 132 ካሬ የሚሆን ቦታ ለሹሃዳዎች ለአላህ ዲን ብለው ላኢላሃ ኢለላህን አንለቅም ብለው የተሰዉበት የሆነውን የበኬ ሜዳ ወርቆ ሰጥቶን ነበረ። ከዛ ህዝባችን ያልተረዳ በመሆኑ ያላወቀው በመሆኑ አባቶቹ አያቶቹ ደማቸው የፈሰሰበት አንገታቸው የተቀላበት ሜዳ መሆኑና የታሪክ ቦታ መሆኑን ባለመገንዘቡ ከጎናችን ባለመቆም እስካሁን ድረስ ቆይቶ አሁን ግን ዙሪያ አጥሩን ወደ 2,500,000 የሚፈጅ ወጪ አውጥተን አጥሩን አጥረን ጨርሰናል። በዚሁ ሰሞን እዛው ውሃ እናስወጣለን ብለን የውሃ ምርምር አስደርገን አንድ ወንድማችን 100,000 ብር ለውሃ ማስወጫ ብሎ ረድሶልናል። ወንድማችን ዲኑ አሊ ሐፊዘሁላህ ወረዓህ ወሰደደላሁ ኹጣህ እሱ ደግሞ ማሽኑን እኔ እችላችኋለሁኝ ውሃውን ታወጣላችሁ ብሎ አበስሮናል። የዘምዘም ባንክ አሁን መልእክት ለወጣቶቹ ለ5 ደቂቃ ቀድር የሚያስተላልፈው ይኖረዋል። ጊዜያዊ መስጊዱን እኔ ገነባላችኋለሁ በማለት ቃል ገብቶልናል። ይህ ብስራት እንደመሆኑ ተጨማሪ ወደፊት የሚመጣው ክረምት ላይ የገርባ የደጋን የአጠቃላይ የቃሉ ወረዳ ወጣት ዙሪያውን አጥሩን የሚያጠናክሩ አትክልቶችና እንደዚሁም ደግሞ ውጤት የሚሰጡ ለሰው ልጅ አገልግሎት የሚውሉ አትክልቶችን እንዳለማ ከወዲሁ እንዲያስቡበት ማሳሰብ እወዳለሁኝ። በተጨማሪ እንግዲህ ኡመተል ኢስላም ሸባበል ኢስላም አላሁ ሱብሓነሁ ወተዓላ ከዚህ በላይ ምንም ሊያደርግልን አይችልም። ያኔ አይችልም ስላችሁ ማድረግ አይችልም ማለት አይደለም። ነገር ግን በጣም ብዙ ነገር ነው ያደረገልንን ልናመሰግን ስለሚገባ አላሁ ሱብሓነሁ ወተዓላን እንድናመሰግን ነው ይህን መግለጽ የፈለግኩት ማለት ነው። እንግዲህ ይህንን ሰላም ሰጥቶን መጅሊሱ በዓለም እውቅና አግኝቶ በየትኛውም ቦታ የአላህ ሱብሓነሁ ወተዓላ ቁርአን እንደ አሸን ቁርአንን የሚቀሩ ወጣቶች እንደ አሸን እየፈሉ ያሉበት ሁኔታ ነው ያለው። ይህንን ለማዳፈን አሁንም የሚንቀሳቀሱ አካሎች አልጠፉም። ነገር ግን ህዝባችን ነቅቶ ይህን ደስታ እንዳያጣ ይህንን ልማት የሚያቋርጥበት አካል እንዳይመጣ ሌት ተቀን ነቅቶ መስራት እንዳለበት ማሳሰብና ማስገንዘብ እወዳለሁኝ። ለዲናችን ሁልጊዜም ዘብ ልንቆም ይገባናል። አንቱም ፊሰግረትን ሚን ሱቡሪል ኢስላም እያንዳንዱ ኬላ ላይ እንደቆምንና ዲናችንን የሚጥስና የሚያፈርስ አካል ሲመጣ እጃችንን አጣጥፈን ዝም ብለን እንደማናይ እንደምንታገል ሁላችሁም ልትገነዘቡ እንዲገባና ነቅተን ዲናችንን እንድንጠብቅ ወንዱም ሴቱም ወጣቱም አዛውንቱም ሁላችንም እንድንተባበር ይሄ ፍል እየጨመረ እንዲሄድ እያበበ እያፈራ እንዲሄድ ጥረት ማድረግ ይኖርብናል የሚለው መልእክት ለማስተላለፍና እንደዚሁም ወንድማችንን ልጃችንን መሐመድ መኪንን አላህ ከመጥፎ ነገር እንጠብቅልን። እስከ ጓደኞቹ እስከ ደረሶቹ እስከ ተማሪዎቹ አላህ እንዲጠብቅልንና ይህን ፍል በየዓመቱ እንደዚህ እያፈላ እንዳስደስተን አላህ ሱብሓነሁ ወተዓላን በመማጠንና አላህን በመለመን ንግግሬን መጨረስ እወዳለሁኝ። ዱዩፉነል ኪራም የተከበራችሁ እንግዶቻችን አሁንም በድጋሚ እንኳን በሰላም መጣችሁልን። ሰላማችሁ ብዝት ይበልልን እያልኩኝ እዚህ ላይ ንግግሬን እጨርሳለሁ።
وجزاكم الله خير الجزاء والسلام عليكم ورحمة الله وبركاته.